وجني لدمدمي برتاتي نهلم هلمي يانت منور ميانور. السلام عليكم ورحمة الله وبركاته. ودنا يتكبراتشو የቻናሌ ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። ዛሬ ይዤላችሁ የመጣሁት የተስፋ ዳገቶች ክፍል 1 ነው። ተከታተሉ። ተስፋ ከነ መሰናክሎቻቸው የመኖር ትርጉሙ ቢሆኑ እነሱ ግን የመኖር ትርጉሙን ሆኖ የተስፋ ምንነት ሳያውቁ ገና በጨቅላ እድሜያቸው የተስፋ ፍቅርን ሰንቀው ክህደትም ሆነ ምቀኝነት በሌለው በንጹህ ልባቸው ውስጥ እንደ ጽጌረዳ አበባ ውብ የሆነ ንጹህ ፍቅራቸውን ተክለዋል። አብረው ውለው አብረው አምሽተው በቤተሰብ አማካኝነት ካልሆነ እነሱ ይነጣጠላሉ ማለት ዘበት ነው። ሁለቱም እጅግ ይዋደዳሉ። በእነሱ የቃቃ ጨዋታ ድል ባለ ሰርግ የቅጠል እንጀራ አቅርበው የአፈር ወጥ አፍልተው የቆርኪ የውሃ ቡና ጠጥተው የልጅነት የቃቃ ሰርጋቸውን በእኩዮቻቸው ታጅበው በሙሽሪት በኩል የተሰራላት የባህል ልብስ ለብሳ ጨቅላ ሙሽራው ደግሞ ካጠገቧ በቆሙ ለማጥለቅ የቀረበውን የፀሐይ ጨረር ከልሎ ጥላውን አጥልቶ ልብ ብሎ ላያቸው ሰው የጥላዋን እሷ ላይ ማረፍ ሁልጊዜ እንደ ጥላዬ እከተልሻለሁ የሚል የፍቅር ምላሽ ይሰጣል። በዚህ ሁኔታ የሙሽራው ወገን ተላብሰው የጋብቻ ወገኑን ያዩት ገና በልጅነታቸው ነው። ከጎናቸው እየተኮላተፉ አጃቢ ሕፃናቶች ደግሞ በተኮላተፈ አንደበታቸው ሙሽራዬ አይበለሽ ጋፋ ሁሉም ያገባል በየወረፋ እያሉ የጭብጨባ አጀበና ሲቦርቁ ከፊት ለፊታቸው ሱቅ ውስጥ የተቀመጠችው መሪም በሁኔታቸው ፈዛ የተመለከተቻቸው የልጅነት የትዝታ ፋይሏን ገጻ የቃቃ ባሏን እያስታወሰች እኛም እንዲህ ነበርን ያኔ በልጅነታችን ንጹህ ከሆነ ልባችን ውስጥ ተስፋችን እንደ ብለን የጀመርነው እጅግ እንዋደድ ነበር። እያደግን ስንመጣ ለአንላይ ቃል ኪዳናችንን አጥብቀን ነበር። ግን ምን ዋጋ አለው? የልጅነት ተስፋችን በፊታችን የተደረደሩ የተስፋ ዳገቶች መውጣት አቃተው። ልክ የልጆች ጨዋታውን ሲጨርሱ እቃቃ ፈረሰ ዳቦ ተጎመሰ በሚለው እንደሚለያዩት የእኛም የልጅነት የተጀመረው የተስፋ ፍቅር ላይ መለስ ፈርሶ ቀረ። ፍቅራችን ይፍረስ እንጂ የልጅነት ትዝታችን ግን ላይፋቅ በልባችን ታትሞ ትዝታ ዛሬም አለ። ሕፃናቶች ታቃቅፈው ባየሁ ቁጥር ከአእምሮዬ የሚመጣው የልጅነት የቃቃ ባሌ ሙክታር ነው። ሙክታሬ አንተስ የዛሬ ተስፋ ሁን። ነገ የሚከሰቱት የተስፋ ዳገቶች አደናቅፈው ጥለውሃል። ልክ እንደኔ ትለያዩ ይሆን? የሕፃናቶቹ የፍቅር ያስቀናል። መሪም በትዝታ ማዕበል እየዋኘች ምላሽ የሌለው ጥያቄ ለብቻዋ እየጠየቀች ብቻ ምንም ይሁን ምን ልጅነት ደስ ይል ነበር። ክፉም የለው ምቀኝነት የለው። ጸቡ አይቆይ ደግሞ እዛው ተጣልተው እዛው መታረቅ። እኔና ሙክታሬ ዛሬ ሕፃናቶች ብንሆን ኑሮ መልሰን እንታረቅ ነበር እያለች ግን አልሆነም። ምን አለ ልጅነቴ ተመልሶ አንድ ጊዜ ቢመጣ እና ልክ እንደናንተ ተመልሼ ብቦርቅ እያለች በሐዘን ተመስጣ አንዴ ሳቅ አንዴ ግርምት በውስጧ
እየተመላለሰ በሀሳብ እንደተመሰጠች የሱቅ ደንበኞቿ የሆኑት የሕፃኑ ሙሽራ እንጀራ እናት አንድ ጊዜ ተናግረው ያልተሰማቸውን መሬምን ጮህ ባለ አነጋገር መሬም 1 ኪሎ ቡና ስጭኝ እኮ ነው የምልሽ። ምን ያፈዝሻል? ነጋዴ ነቃ ነቃ ሲል ነው እነዚህን ስራ ፈቶች እያየሽ ነው የፈዘሽው የሚል የክፉ ንግግር ነበር ከገባችበት ሀሳብ ያባንናት። መሬም እየተደናበረች የታዘዘችውን ቡና ሚዛን ላይ እያኖረች ስራ ፈቶች ነው ያሉት? ሕፃን እኮ ናቸው። ከዚህ እድሜያቸው ምን ይሰራሉ? መስራት ያለባቸውን እየተጫወቱ ነው። ከሪም አታዩትም እንዴ? ሙሽራ ሆኖ ከዚህ ወደ ምን ስራ አለ በእነሱ እድሜ እያለች ፊቷ በፈገግታ እያበራ ስታወራላቸው በይ በይ እናቴ አንቺም ከእነሱ አትሻይም፣ ሂሳብሽን አንሺ ሚዛኑ ላይ ነው ጥለው እየተፈናጠሩ ሲሄዱ መሬም በሴትየዋ ሁኔታ እየተገረመች ትልቅ መሆን ምን አይነት ክፋት ነው እንዳለው ስታስብ መልሳየም የማይመለስ ልጅነቷን ትመኝ ጀመር። ሙሽሮቹ ከብርሃኗ የጀበረችው የአሱሯ ፀሐይ ተራዋን ለምሽቱ አስረክባ ከርቀት የሚታየውን ትልቅ ተራራ ጀርባ ስር ተደበቀች። ምሽቱን ተከትሎ የሕፃኖቹ እናቶች ልጆቻቸውን ከሚጫወቱበት ስፍራ እየያዙ ወደ ቤታቸው ሲሄዱ እናት አልባው ከሪም ግን አባቱ አካባቢው ከሌለ ማንም አይመጣለትም። የሂክማ እናት ፍቅራቸውን ስለሚያውቁ ሁለቱን ይዘዋቸው ወደ ቤታቸው ያመራሉ። እንደ አጋጣሚ ሆኖ ሂክማ ከጨዋታው ቦታ ከሌለች የሂክማ እናት ሳይመጡ ከቀሩ ከሪም አብሯቸው የሚጫወቱት ሕፃናቶች እናቶቻቸው መጥተው እየሳሙና እያቀፉ ይወስዷቸዋል። ብቻውን ሲቀር የእኔ እናት ማነች? ለምን መጥታ አትወስደኝም? ቆይ እኔ እናት የለኝም? አባቴ ከሌለ ወይም የሂክማ እናት ካልመጣች ሁልጊዜ ብቻዬን ነው የምቀረው? ለምን እናቴ አትመጣም? አባዬ እናቴ የት ነች ስለው ይህች ነች እናትህ ይለኛል ከቤት ያለችው። እናቴ ግን አንድ ቀንም መጥታ ወስዳኝ አታውቅም። ሁልጊዜ በጊዜ አትገባም እያለች ትቆጣኛለች። የሂክማ እናት ግን ሂክማን አቅፋ ትስማታለች፣ ትወዳታለች። እኔ የሚወደኝ አባቴ ብቻ። ቆይ እቤት ያለችው እናቴ ከሆነች ለምን አትወደኝም? እያለ አይኑ ላይ የከተሩ እንባዎችን እያንጠበጠበ ደስታውን ተነጥቆ ወደ ቤቱ ያመራል። አባቱ ጓደኞቹን የበለጠ ዘመናዊ መጫወቻዎች ሆነ አልባሳት ቢያመጡለትም የእናቱን ቦታ መሙላት ስላልቻሉ ደስታውን ሙሉ ሊያደርግለት አልቻለም። ከሪም ደስታውን ሙሉ ሊያደርግለት አልቻለም። እናቱን በሞት ያጣ ሲሆን ሂክማ ደግሞ አባቱን በሞት ያጣች ናት። ሁለቱም የቲሞች ናቸው። ይሁን እንጂ የከሪም አባት ሂክማን እንደ ልጃቸው ሲያዩዋት እንደ ወላጅ አባታቸውም የአባትነት ፍቅርን አሳጥተዋት አያውቁም። የሂክማም እናት ቢሆን ሂክማን ሳትኖር ስትቀር እንጂ ከልጆቿ መጫወቻ ቦታ መጥተው የማይወስዱት፣ በሌላ በኩል ከልጆቹ ነጥለው አያውቁም። የቤተሰቦቻቸው ፍቅር የሞላ ጉርብትና ለሕፃኖቻቸው ያላቸውን ፍቅር ለሂክማ እና ከሪም መዋደድ አርአያ የሆኑ ይመስላሉ። ባለ ንጹሕ ልብ ሕፃናቶች በራሳቸው የጋጋ የተስፋ ጨዋታ
አልፈው ቤተሰቦቻቸውን ያጣለፉባቸው ተስፋ እውን ለማድረግ በአካባቢው ለሚገኙ መድረሳ ማለዳ ተነስተው አሊፍ ባታ ሲሉ አርፍደው ከ2 ሰዓት በኋላ ደግሞ ዓለማዊ ትምህርት ቤት የፊደል አቡጊዳ ሀሁ ሲሉ ውለው ተቃቅፈው ወደ ቤታቸው ሲመለሱ በትምህርት ቤት በር ላይ የገዙትን ጀላቲ ለ2 እየመጠጡ ነበር የሚመለሱት።